ቦርኮኝ ሜዳ ላይ ነው የምወድቀው። ቁርሴን ከበላ በኋላ ለበርጫ ነው የምሮጠው። ሰላም ማሚ። እግዚአብሔር ይመስገን። እንዴት ነህ? አለ ስሞትም አለ በል። ቲና በህይወቴ እንደዚህ አይነት ስህተት ሰርቻለሁ እና ትውልዱ እንዳይሰራ ብለው የሚያስቡት ስህተት አለ? አዎ፣ ጫት እቅም ነበር፣ እጠጣ ነበር፣ በቃ ሺሻ ማጨስ ነበር። ግን ጌታን ካገኘው በኋላ ተመለስኩ። ከዚህ ሁሉ ነገር አሁን እማቀው አይመስለኝም። ለምን ራሴን ጠብቃለሁ። ተነስቼ በጠዋት ቁርሴን ከበላ በኋላ ለበርጫ ነው የምሮጠው። አሁን ግን ለሱ ሳይሆን ጸልዬ ከጌታ ጋር ህብረት አድርጌ ከዛ በኋላ ጌታን እያመሰገንኩ ምሳዬን ሰራለሁ፣ ምሳዬን በላለሁ፣ መጽሐፍ ቅዱሴን አነባለሁ፣ መዝሙሬን ሰማለሁ። ታሪኬ ሁሉ ተቀየረ። አሁን እኔ የተሳሳትኩበትን ስህተት እንዳትሳሳቱ። በቃ ዩዝለስ ነው፣ ኢሉዥን ነው። እንሰራለን፣ ዛሬ ፎቅ ሰርተን መኪና እየነዳን እናያለን። ጫቱ ሲያበቃ ግን የለም። እና እንደዛ አይነት ህይወት ውስጥ ከመግባት ተመልሶ ራስን ማየት፣ ቆም ብሎ ወዴት ነው የሚሄደው? የቱ ጋ ነው ጎሌ? መጨረሻዬ ምኑ ጋ ነው የሚሆነው? ቦርኮኝ ሜዳ ላይ ነው የምወድቀው ወይስ የራሴን ህይወት አስተካክዬ እኖራለሁ ብሎ ሰው መኖር አለበት ወጣት። እና ያው ወጣት ስንሆን ለሁሉ ነገር ኤገር ነን፣ ለሁሉ ነገር እንሮጣለን። ግን አይደለም። ረጋ ማለት ደግሞ ቆንጆ ነው። ረጋ ብሎ ማስተዋል መልካም ነው እላለሁ። ተባረኪልኝ ማሚዬ፣ እግዚአብሔር ያክብርልኝ። አሜን። ተባረክ።